ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አለሁኝ። ስደት እንዴት ይዟችኋል? ዛሬ ደግሞ ግን ጀምሬዋለሁ። ከጀምሩ ባሳያችሁ ደስ ይለኝ ነበረ፣ ግን ያው መዳም ቤት ቁጭ ብለን አንዳንዴ ትንሽ ስራ በጨረስን ሰዓት በሆነ በቃ ዝም ብለን አይናችንም ከሚያመን ስልክ በነገራችን ላይ የተለያየ ተጽዕኖ ያደርሳል ማለት ነው። ከዛ ለምን እኔ እንደዚህ ዳንቴል ነገር አልለማመድም ብዬ ሰዎቼን ክር አምጡልኝ አልኳቸው ማለት ነው። ሰዎቼም ያው ትንሽ ቅን ናቸው በነገራችን ላይ ሰው ያለውን እንትን አይባልም። ከዛ መጡልኝ ማለት ነው። አምጥተውልኝ ይኸው እንግዲህ እየተበተብኩኝ ነው። በደንብ እንትን ካልኩኝ ያው ሲጀምር አሳያችኋለሁ። በነገራችን ላይ በጣም ቀላል ነው። በጣም ማለት ነው ከሚባለው በላይ እንደዚህ አሁን እኔ በጣም ቀሎኝ ነው የሰራሁት። ምንም ማንም አላሳየኝም። ራሴ ነኝ ዝም ብዬ በቃ ለምን ትሬኒንግ አላረግም እያልኩኝ ማለት ነው። ያችሁ ግን ሁሉም ሰው አያያዙ ይለያል። ሹፉማ እንዴት እንደሚያምር ምን አይነት ነው ምናምን እንዳትሉ ምን እንደሚሆን መጨረሻ ላይ አሳያችኋለሁ። እና እስኪ ሰንሰለቷን ልጨምርበት እና ወይኔ ለካ ለሙያ ራሱ ማለት ነው ልምድ ያስፈልጋል። ይቺ አሁን እኛ ጋር እኔ ጓደኞቼ እንደ ቀልድ ነው የሚሰሯት ይችን ነገር ማለት ነው። ምንም አትከብዳቸውም። ሹፉማ ምን ሊሆን ነው መጨረሻ ላይ? እኔ እንጃ መጨረሻ ምን እንደሚሆን። አጀማመሩን ግን አሳያችኋለሁ። በነገራችን ላይ ምንም እንኳን አዲስ ቢሆን በደንብ ቅመም አድርጌ ነው የሰራሁት። አያችሁት? አታምርም? በጣም ማለት ነው። እንደዚህ ለረከቦት አንዳንዴ የሆነ ቦታ ሀገር ቤት ላይ የሆነ ቦታ ሲኬድ ዘንቢል ላይ ጣል ይደረጋል። ፔርሙዝ ምናምን ቡና ከያዛችሁ ማለት ነው። እኔ በነገራችን ላይ እዚህ ስኖር ማለት ነው እዚህ የመኖር አላማ ምናምን በፍጹም ነገ ሀገር ላይ ሄጄ መኖረውን እንትን ነው እንጂ ሳውዲ አረቢያ ላይ እንደዚህ የሆነ ምናምን ነገር አንድ ቀን ተመኝቼ አላውቅም። የሆነ ነገር ሳይ ሁሉ ይሄን ነገር ሀገሬ ላይ እንደዚህ ባረገው ምናምን እያልኩኝ ብሰራ እንጂ ማለት ነው። እና ውዶቼ አሁን ይሄ ሁሉ ምለፈልፈው ለምን እንደሆነ ታውቃላችሁ? ግን በቃ የሆነ ሰብስክራይቤን አሳድጌ ቶሎ ብዬ ሀገር መግባት እፈልጋለሁ። ቶሎ ብዬ ማለት ነው። እውነት አንዳንዴ ስደት ላይ ሆናችሁ የሆነ የሚታመመውን ስታዩ እርዳታም የለመንለትን ስታዩ እኔ በጣም ነው የምፈራው። ያ ረቢ እላለሁ። በቃ ምንድን ነው የኔስ ምን ይሆን የሆነው እንዴት ይሆን ሀገር ምገባው እያልኩኝ ማለት ነው። በቃ ቶሎ ብዬ ይቺን አሁን የተወሰነ ዋቻወር እና የተወሰነ እንደዚህ ሰብስክራይብ ቢሞላልኝ ማለት የተወሰነ ግማሽ ራሱ ቢሆንልኝ ሀገር ብገባ ችግር የለውም። ሀገር ላይ ያለውማ ወፍጮ ቤት ሲሄድ ዱቄት ሳፍስ ዝም ብዬ በቃ መንገዱ ላይ ግቢ ላይ ማዘርጋ ሲሄድ በቃ ብዙ ነገር አለ አይደለ? አለ። እዚህ ግን ከሆናችሁ ያው እዚህ ስትሆኑ የእነሱን የሆነ ነገር መቅረጽ በእርግጥ በጣም ያስከፍላል፣ ዋጋ ያስከፍለናል። ውዶቼ እንዳትሸወዱ። የፈለገም እይታ ቢኖራችሁ ማለት ነው የሆነ ቀን ስለሚቀየርባችሁ ከቤታቸው ጋር በተያያዘ ምናምን እንትን አትበሉ። ይሄን ራሱ አሁን እኔ እየፈራሁ ነው እንደዚህ የምሰራ ቀርጸው ማለት ነው። ለምን የቤታቸው ባክግራውንድ ላይ የቤታቸውን እንትን ገብቷል ማለት ነው። ያ ነገር እነሱ ላይ ፈልጉት ይችላሉ። ስለዚህ ጥንቃቄ አድርጉ ማለት ነው። እና ይኸው ውዶቼ ሹፉ። ያሰላም ምን ሊሆን ነው? የጅብ ጭንቅላት ማልበሻ ሊሆን እንዳይሆን ብቻ። እና እኛ የመዳን ቅመሞች ጉልበት አለን፣ ኃይል አለን፣ ብዙ ነገር እንችላለን ካልን ወላሂ እንችላለን። በጣም ብዙ ነን ማለት በቁጥር ተቆጥሮ የማንደረስ ብንኖር የመዳን ቅመሞችንን በመዳን ዋይፋይ ነው አብዛኞቻችን። ስለዚህ በቅንነት ማለት ነው በቅንነት እርስ በራሳችን ብንደጋግፍ በጣም ደስ ይለኛል። ወላሂ እኔ በራሴ ማለት ያገኘሁትን ነው አዳርጌ ማልፈው ማለት ችግር የለብኝም። ስለዚህ ፕሊስ
እንደጋገፍ። እሺ ውዶቼ፣ በተረፈ በያላችሁበት አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። ህልማችሁ እውን ሆኖ በሰላም ለእናት ሀገራችሁ ያብቃችሁ።